ስጦታ ለምንወዳቸው ልዩ ስጦታ እንሰጣለን። ውድ ስጦታ ስናፈቅር ልባችንን እንሰጣለን። ሲቀጥል ጊዜያችንን፣ ከዚያም ገንዘባችንን፣ አንዳንዴም ደግሞ ነፍሳችንን። የህይወት ጥማት በሚል ርዕስ የተተረጎመ አንድ ቆንጆ መጽሐፍ አለ። የመጽሐፉ ዋነኛ ገጸ ባህሪ ለፈቀራት ልጅ ልቡን ብቻ አይሰጣትም። ይልቁንስ ውስጡ እጁን በእሳት እያቃጠለ ይህን ያህል ነው ማፈቅርሽ ይላታል። ይሁንና ተፈቃሪዋ ጉብል ከንቱ ቢጤ ነበረች። እሳቱ ያፍቃሪዋን ገላ እየበላ ደሙ ሲንጠባጠብ ስጋው ሲጨስ እንኳን እያየች ለፍቅር ሲባል የተከፈ ውድ ስጦታ መሆኑ አልገባትም። ውድ ስጦታ ለማይገባቸው ሰዎች የርካሽ ርካሽም ነው። ህንድ ሀገር አንድ ውድ ስፍራ አለ። የታጅ መሃል ቤተ መንግስት ያረፈበት በውሃ ላይ የታነጸ ቤተ መንግስት ነው። ስፍር ቁጥር የሌላቸው ጎብኚዎች ወደዚህ ስፍራ በየጊዜው ይነጉዳሉ። በውሃ ላይ ከመታነጹም ባሻገር ቤተ መንግስቱን ልዩ የሚያደርገው አንድ ነገር አለ። ንጉሱ ለሚወዳት ሚስቱ ሰርቶ የሰጣት ስጦታ ነው። ውድ ስጦታ ጥቁር አሜሪካዊው የነጻነት ታጋይ ማርቲን ሉተር ኪንግ ለጥቁሮች ነጻነት ህይወቱን ስጦታ አድርጎ ሰጠ። ዝንታለም የሚታወስ አስገራሚ ስጦታ። አፍሪካዊው የነጻነት አርበኛ ኔልሰን ማንዴላ አሁንም ስለ ጥቁር ነጻነት በሮቢን ደሴት 27 ዓመት ሙሉ እድሜያቸውን ሰጡ። ታሪክ የማይረሳው ስጦታ። ህንዳዊው ማህተመ ጋንዲ ለዜጎች ነጻነት ጊዜያቸውን ሰጡ። የማይታበል አኩሪ ስጦታ። ኢየሱስ ክርስቶስ የሰው ልጆችን ከሞት ቀንበር ለማላቀቅ ህይወቱን ሰጠ። እጅን ባፍ ላይ ያስጫነ ስጦታ። የጥልን ግድግዳ የናደ ስጦታ። ከጨለማ ወደ ብርሃን ያስጓዘ ስጦታ። ከሞት ወደ ህይወት ያሻገረ ስጦታ። ለመሆኑ ለእናንተ ውድ ስጦታ ምንድነው? የአልማዝ ቀለበት፣ ሐመር መኪና ወይስ ከባህር ዳር ያለ መኖሪያ ቤት? እንደ ማንነታችሁና እንደ ዕውቀታችሁ ደረጃ ብዙ ነገሮችን ልትጠሩልኝ ትችላላችሁ። እኔም ብትጠይቁኝ ግን ውድ ስጦታ ብዬ የምጠራላችሁ ስጦታዎች ርካሽ የሆኑትን ነው። ፔሳ ሳላወጣ ያገኘኋቸውን፣ ቆሜ ለመሄድ የአንበሳውን ድርሻ የሚወስዱትን ነው። እስቲ ዝም ብዬ 3 ነገር ላሳያችሁ። አየር። አሁን እንደው ይሄ ኦክሲጅን የተባለው አየር ልክ እንደ ስኳርና ነዳጅ ኦክሲጅን በስግብግብ ነጋዴዎች ቢገባና ቢቸረቸር ምን ይወጣል ነበር? እንደ ዱቄትና ዘይት በየቀበሌው ተሰልፈን በኩፖን የሚታደለን ቢሆን፣ እንደ ዳቦና ታክሲ ተሰልፈን የምናገኘው ቢሆን፣ ያለ ጥርጥር መግዛት የማይችለው ደሃ ፈንግል እንደያዛት ዶሮ በየስፍራው ብቻ ባልጨርሰው ይሻላል። ሞት ማለት ወደ ግራ ሲነበብ ህይወት ነው እንዲሉ ሞት ማለት በሌላ ቋንቋ አየር የለም ማለት ይሆናል። ህይወት ደግሞ አየር ነው። አየር ደግሞ ርካሽ ነጻ ስጦታ ነው። አፍኖ አየር አሳጥቶ መግደል አንዱ የሞት ቀመር ነው። ድሮ በህመም የደከሙ ነገስታቶችን የማስወገጃ አንደኛው ዘዴ አየር አሳጥቶ መግደል ነበር። ህንደኬ በተባለ ቲያትር ላይ ልዑል ሊነግስ ፈልጎ ንጉስ አባቱን አፍኖ ይገላቸዋል። ህንደኬ በአንድ ወቅት ገናና የነበረች የአቢሲኒያ ንግስት ነበረች። አገሮቹ ለነዳቹ እንደሚተጋተጉት ለአየር ቢተጋተጉ ኖሮ የድሆች ስፍራ ምን ስምጥ ይሆን ነበር? ልዕለ ኃያላኖቹ አሜሪካና ራሽያ ኦክሲጅን ለመያዝ የሚያደርጉት ፍልሚያ ይታያችሁ። አውሮፓ ሀገራት የጥቅሙ ተጋሪ ለመሆን ፍዳቸውን ሲበሉ ይታያችሁ። የአፍሪካ ሀገራቶች ጥቂት ኦክሲጅን ለማግኘት አልማዝና የዝሆን ጥርሳቸውን ሲገብሩ ይታያችሁ። ጥቂት ባለጸጎች ኦክሲጅን አፍነው ብዙ ደሃ ሲፈጁ ይታያችሁ። የደሃ ጸሎት የዕለት እንጀራችንን ስጠን መሆኑ ቀርቶ የማይክሮ ሰከንድ ኦክሲጅን ስጠን ይሆን ነበር። እሱም የዕለት ኦክሲጅን ስጠን ብሎ ለመጸለይ የሚያበቃ ጥቂት ኦክሲጅን ከተገኘ ነው። አየር አይደንቅም? ግሩም ድንቅ ጾም ስጦታ። በእውነት ይህን ስጦታ የሰጠኝን አምላክ በጌታ በኢየሱስ ክርስቶስ ስም አመሰግነዋለሁ። ውሃ። እስላሞችም ሆኑ ክርስቲያኖች አባታችን ነው ይሉታል። የአብርሃምን ልጅ ይስሐቅን። ይህን ሰው በዘመኑ ከተገዳደሩት ነገሮች አንዱና ዋነኛው ውሃ ነበረ። በሰውም ሆነ የቤት እንስሳ ቁጥር እጅግ ባለጠጋ የነበረው ይስሐቅ ክፉኛ የውሃ ችግር ነበረበት። እዚህ ጋር ጉድጓድ ሲቆፍር ጠላቶች ሲደፍኑበት፣ ደግሞ ልፍ ብሎ ሌላ ሲቆፍር ሲደፍኑበት፣ ደግሞ ልፍ ብሎ ብቻ ይስሐቅ በውሃ ጦት ክፉኛ ተቸገረ ይለናል ታላቁ መጽሐፍ። መሲሁ ክርስቶስ በምድር ላይ እንደሰው ሆኖ ሲመላለስ አንድ ቀን እንደሰው ውሃ ጠማው።
ሳምራዊቷን ሴት ውሃ ጠጪኝ አላት። ሳምራዊቷ ስለጠየቃት በጣም ተገረመች። ይህ ሰው አይሁዳዊ ሆኖ እኔ ሳምራዊቷን ሳይነቀኝ እንዴት ውሃ ጠጪኝ አለኝ? ሳምራዊና አይሁዳውያን የአብርሃም ልጆች ሆነው ሳሉ ክፉኛ የመናናቅ አባዜ ተጠናውቷቸው ነበርና ሴትየዋ ግልጽ በሆነ አማርኛ ውሃ ልትሰጠው እንደማትፈልግ ትነግረዋለች። መሲሁም አንድ ገራሚ ነገር ይነግራታል። ውሃ የሚለምንሽን ማን እንደሆነ ብታውቂ ኖሮ የዘላለም ውሃ ትለምኚው ነበር። የምንኖርባት ፕላኔት 3 እጅን ውሃ ነው። የሰውነታችን 70% ውሃ ነው። እንደ ሳይንሱ አባባልማ 75% የሚሆነው ጡንቻችን፣ 50% የሚሆነው ስባችን፣ 50% የሚሆነው አጥንቶቻችን ከውሃ የተገነባ ነው። እንዴት አይነት አስገራሚ ነገር ነው! ሲጠማን ውሃ እንጠጣለን፣ ስንቆሽሽ በውሃ እንነጻለን። ምግባችን ያለ ውሃ አይታሰብም። ከአምላክም ልጅ ለመተባበር በውሃ እንጠመቃለን። ይሁንና ከወንዙና ሐይቁ ከምንጩና ውቅያኖሱ በነጻ የምንቀዳው ውሃ ውድ ከተባለ ነዳጅ ይልቁንስ ርካሽ ነው። እስቲ እንዲና ነጻጸር። በዓለም ላይ ብዙ እልፍ ሰዎች አሉ። እንስሳት ብዙ ናቸው። አራዊት የትየለሌ ናቸው። አዋፋት መዓት ናቸው። የሁሉም ጉሮሮ ውሃ ይፈልጋል። በዓለም ላይ የሰማይም ሆነ የምድር ተሽከርካሪዎች ጥቂት ናቸው። ሁሉም ለመንቀሳቀስ ነዳጅ ይፈልጋሉ። ይሁንና ዓለምን ሁሉ የሚያጠጣው ውሃ ጥቂት ተሽከርካሪዎችና ማሽኖች ከሚፈልጉት ነዳጅ አንፃር ሲነጻጸር እዚህ ግባ የማይባል ርካሽ ነው። በጣም ርካሽ። ያ በግ። ስለ ርካሽ መሳይ ውድ ነገሮች ማውራት ከጀመርን ጊዜ አይበቃንም። ስለ አፈር ካነሳን ብዙ እንላለን። ስለ እጽዋት ካነሳን ቦታ አይበቃንም። ስለዚያ በግ ሳናወራ ብንቀር ግን ህሊናችን ይቅር አይለንም። ስለዚያ በሸላቾቹ ፊት ዝም ብሎ ስለታረደው በግ፣ ስለዚያ የዓለምን ኃጢአት ሁሉ ማስወገድ ስለሚችለው በግ፣ ስለዚያ ስለ ሰዎች ልጆች ኃጢአት ስለታረደው በግ፣ ስለዚያ የስጦታዎች ሁሉ ስጦታ ስለሆነው የእግዚአብሔር በግ፣ እጹብ ድንቅ ስጦታ፣ እጅግ በጣም ውድ ስጦታ፣ የስጦታ